በዛሬው ቪዲዮአችን ስለ ዩቲዩብ ቻናል አከፋፈት እናያለን። አንዳንድ ጠቃሚ ስቴፖችን ጨማምረን ዩቲዩብ ቻናል እንዴት መክፈት እንደምንችል እናያለን። ዩቲዩብ ቻናል ለመክፈት በመጀመሪያ ያው ወደ ዩቲዩብ ነው የምንገባው። ወደሱ ለመግባት ደግሞ ብራውዘራችሁ ላይ በየትኛው ክሮምም ሊሆን ይችላል፣ በሌላም አይነት ብራውዘር ገብታችሁ ዩቲዩብ ብላችሁ ሰርች ታደርጋላችሁ። ከዛ በመጀመሪያ የሚመጣላችሁን ይሄኛውን ትነኩታላችሁ። እሱን ስትነኩ ልክ እንደዚህ የዩቲዩብ ፕላትፎርም ይመጣላችኋል። ከዛ እዚህ በቀኝ በኩል ከላይ ያለውን ሳይን ኢን የምትለዋን ምናልባት እናንተ ቀድማችሁ ሎጊን አድርጋችሁ ከሆነ ፕሮፋይላችሁ ነው የሚኖረው ወይም የኢሜይላችሁ አይከን ነው እዚህ ጋር የሚኖረው። እኔ ግን ስላልገባሁበት ከዚህ በፊት ሳይን ኢን የሚል መጥቷል። እሱን እነካለን። ከዛ በኢሜይላችን እንድንገባ ወይ ደግሞ አዲስ አካውንት አዲስ ኢሜይል እንድንከፍት ይጠይቀናል። ብዙ ጊዜ ለዩቲዩብ ቻናል የሚመከረው አዲስ ኢሜይል ብትከፍቱ ነው። ስለዚህ አዲስ ኢሜይል ለመክፈት እዚህ ከታች ትመጡና ክሬት አካውንት የሚል አለ። እሱን ስትነኩ 3 አማራጮችን ያመጣላችኋል። ፎር ማይ ፐርሰናል ዩዝ አለ፣ ፎር ማይ ቻይልድ፣ ፎር ወርክ ኦር ማይ ቢዝነስ የሚል አለ። እዚህ ላይ ብዙ ጊዜ የሚመከረው ለእንደዚህ አይነት ለዩቲዩብ ቻናሎች ወርክ ኦር ቢዝነስ ላይ ብታደርጉት ነው። ከፐርሰናላችሁ ለየት ብታደርጉት ይመከራል። ስለዚህ ፎር ወርክ ኦር ማይ ቢዝነስ በሚለው ላይ አድርገን ኔክስት እንላለን። እዚህ ጋር 2 ኦፕሽኖችን ይጠይቀናል። አንዱ ይሄ በግራ በኩል የምትመለከቱት የተለያዩ ፊቸሮች ያሉበት ኢሜይሉም ራሱ ኖርማል ኢሜይል ሳይሆን ዩ ብሎ አት ብሎ ከዛ በኋላ ነው የሚያስቀምጠው። ከላይ እንደምትመለከቱት እኛ ኖርማል የምናውቃቸው ኢሜይሎች @gmail.com ነው። እዚህ ጋር ግን ዩ ብሎ አት ይላል። ከዛ በኋላ ነው ኢሜይላችሁን አስገብታችሁ .com የምትሉት ማለት ነው። እና በዚህ መንገድ ኢሜይል ስትከፍቱ እስከ 5 ቴራባይት ድረስ ስቶሬጅ ይኖራቸዋል። ፕሪሚየም ፊቸሮች የተወሰኑ አሉ፣ ግን መንዝሊ ቻርጅ አለው፣ በየወሩ ክፍያ አለው። ለጊዜው ለ14 ቀን በነፃ ትጠቀሙታላችሁ፣ በከፈታችሁበት 14 ቀናት ውስጥ ማለት ነው። ግን እኛ ደግሞ የምንፈልገው ኖርማል አካውንት ስለሆነ ይሄኛውን በቀኝ በኩል ያለውን ኖ ኮስት የሚለውን በሱ ውስጥ ያለውን ጌት ጂሜል አድሬስ የሚለውን እነካለን። እዚህ ጋር የሚጠይቃችሁን እያንዳንዱን ነገር ስማችሁን፣ ላስት ኔም፣ የተወለዳችሁበትን ቀን፣ ጾታችሁን ትሞላላችሁ። ከዛ በመቀጠል ኢሜል አድሬስ ታስገባላችሁ፣ አዲስ ኢሜል ማለት ነው። እሱን ታስገባላችሁ። ለምሳሌ እኔ ዲፕ ሶንግስ 123 ብያለሁ። ኔክስት ስለው ግን ይህ ስም በሌላ ሰው ተይዟል ብሎ ከታች ካሉት አንዱን ምረጥ ወይ ደግሞ ሌላ ስም ቀይር ይለኛል። ለምሳሌ እኔ ከታች ካሉት ዲፕ ሶንግስ 317 የሚለውን ልምረጥ። እሱም መርጬ ኔክስት ስል ሰራልኛው። ፓስዋርድ እንድትሞሉ ይጠይቃችኋል። አዲስ ፓስዋርድ ነው ክሬት የምታደርጉት። ለምንድነው ይህን ፓስዋርድ ክሬት የምታደርጉት? ለኢሜይላችሁ ነው። አሁን ዩቲዩብ ቻናል አይደለም እየከፈትን ያለነው፣ ለዩቲዩብ ቻናል የሚሆን ኢሜይል ነው እየከፈትን ያለነው እና በኋላ ምናልባት ከአንዳንድ ነገሮች ጋር እንዳይምታታባችሁ ነው። ስለዚህ እዚህ ጋር ለኢሜይላችን ፓስዋርድ ክሬት እናደርጋለን። ፓስዋርዳችሁ ስትሮንግ መሆን አለበት። ስትሮንግ ማለት ጠንካራ ማለት በውስጡ ሌተሮች፣ ፊደሎች ያሉበት ማለትም ስሞል ሌተሮችም ካፒታል ሌተሮችም ያሉበት ፊደሎች ከኤ እስከ ዜድ ያሉት፣ ከዛ በኋላ ቁጥር ያለበት፣ ከዛም በተጨማሪ ደግሞ ሲምቦሎች፣ እነዚህ ምልክቶች አት ምናምን አሉ አይደል? እነሱን ምልክቶች ያካተተ መሆን አለበት፣ በቀላሉ ብሬክ እንዳይደረግ ማለት ነው። ፓስዋርዳችንን ከላይ ካስገባን በኋላ ከስር ደግሞ ያንኑ ፓስዋርድ ደግመን እንጽፍና ኔክስት እንላለን። ከዛ ኪውአር ኮድ ይሰጣችኋል። ይሄንን በስልካችሁ ኖርማል ካሜራ ስትቀርጹት ፎቶ ማንሳት ምናምን ሳይሆን ስካን ታደርጋላችሁ። ዝም ብላችሁ ካሜራችሁን እዚህ ላይ ስታደርጉ ካሜራችሁ ዲቴክት አድርጎ ኦፕሽኖችን ያመጣላችኋል። ለምሳሌ ኦፕን ኢን ብራውዘር ምናምን የሚሉ ሊሆኑ ይችላሉ። እሱን ትነኩና ቬሪፋይ ትሉታላችሁ። ቬሪፋይ የምታደርጉት የት ነው? ስልካችሁ ላይ ማለት ነው። ስለዚህ ኢሜይላችንን ከፍተን ጨረስን ማለት ነው። አሁን ደግሞ የዩቲዩብ ቻናል እንክፈት። ወደ ዩቲዩብ ከገባን በኋላ በቀኝ በኩል እዚህ ጋር የፕሮፋይል አይከን ይኖራል። እሱን እነካለን። ከዛ እዚህ ከኢሜይል በታች ያለችዋን ክሬት ኤ ቻናል የምትሏን እነካለን። ከዛ እዚህ ጋር ለቻናላችን ስም፣ እንደገና ደግሞ ዩዘር ኔም ወይም ሃንድል፣ ከዛም በተጨማሪ ፕሮፋይል ፒክቸር እንድንመርጥ ይጠይቀናል። ኔም በሚልበት ቦታ የቻናላችሁን ስም ታስገባላችሁ። ለምሳሌ እኔ ዲፕ ሶንግስ ልበል፣ ሃንድሉንም ዩዘር ኔሙንም ዲፕ ሶንግስ ልበል።
ግን ዲፕሶንግ ስል እዚህ ጋር ኢረር እያሳየኝ ነው፣ ምክንያቱም ስሙ ተይዟል ማለት ነው። ስለዚህ ከስር ከሰጠኝ አቬይለብል ካለኝ መካከል መርጣለሁ። ወይም ደግሞ ሌላ ነገርም እየጨማመራችሁ ይሄ ካልተመቻችሁም አቬይለብል ብሎ ሪኮመንድ ያደረጋችሁ ዩዘር ኔም ካልተመቻችሁ ለእናንተ የሚመቻችሁን እየቀያየራችሁ መሞከር ትችላላችሁ። እኔ ያው ዝም ብዬ ለማሳየት ስለሆነ ነው ቻናሉን እየከፈትኩ ያለሁት። ስለዚህ ኢን አቬይለብል ብሎ የሰጠኝን መርጣለሁ። እንደዚህ አድርጋችሁ ስምና ዩዘር ኔም ካስገባችሁ በኋላ ፕሮፋይል ፒክቸር ማስገባት ከፈለጋችሁ ከላይ እዚህ ጋር ከፕሮፋይል አይከን በታች ያለችውን ሴሌክት ፒክቸር የምትለዋን ትነካላችሁ። እሱን ስትነኩ መጀመሪያ ላይ ኢሉስትሬሽኖችን ያመጣላችኋል። ከነሱ መካከል ለቻናላችሁ ፕሮፋይል የሚሆን አይነት ፒክቸር ካለ ታስገባላችሁ። ብዙ አማራጮችን ልክ እንደዚህ ያመጣላችኋል። ምናልባት እናንተ እዚህ መካከል የሚመቻችሁ ኢሉስትሬሽን ካለ ትመርጣላችሁ። ወይ ደግሞ ራሳችሁ ያዘጋጃችሁት ፕሮፋይል ፒክቸር ካለ እሱን ማስገባት ከፈለጋችሁ እዚህ ከኢሉስትሬሽንስ በቀኝ በኩል ባለው ፍሮም ኮምፒውተር በሚለው ታደርጋላችሁ። ከዛ እዚህ ጋር አፕሎድ ፍሮም ኮምፒውተር የሚለውን ከስር ያለውን መንካትም ትችላላችሁ። ወይም ደግሞ ልክ እንደዚህ ፒክቸር ወዳለበት ፎልደር ትሄዱና ድራግን ድሮፕ ታደርጋላችሁ። ስታስገቡ ልክ እንደዚህ ሞዲፋይ የምታደርጉት ነገር ካለ እንድታስተካክሉ አማራጭ ይሰጣችኋል። ክሮፕ ማድረግ መቁረጥ ከፈለጋችሁ ልክ እንደዚህ ያንቀሳቀሳችሁ መቁረጥ፣ ማንሸራተት ፒክቸሩን ወደምትፈልጉበት ቦታ፣ ወይም ደግሞ ሮቴት ማድረግ የምትፈልጉም ከሆነ እዚህ ጋር ከስር ሮቴት የሚል አለ። እንደዚህ ፒክቸሩን መገልበጥ የሚያስፈልገው ከሆነ ልክ እንደዚህ ቺን ሮቴት ተጠቅማችሁ መገልበጥ ትችላላችሁ። ከዛ ደን ትሉታላችሁ። እነዚህን ነገሮች ከጨረሳችሁ በኋላ ክሬት ቻነል የሚለውን ይሄኛውን ትነካላችሁ። ይሄው የዩቲዩብ ቻናላችንን ልክ እንደዚህ ከፈትን። አሁን አንዳንድ ተጨማሪ ፊቸሮችን ማስተካከል ስላለብን እዚህ ከላይ በቀኝ በኩል ወደሚገኘው ወደ ፕሮፋይል አይከን እንመጣና እሱን ነክተን ከስር ዩቲዩብ ስቱዲዮ የሚለውን እነካለን። ዌልካም ቱ ዩቲዩብ ስቱዲዮ፣ እሱን ኮንቲኒው እንላለን። ከዛ እዚህ ከግራ በኩል ሴቲንግስ ውስጥ በሚለው እንገባለን። እዚህ ጋር ቻነል በሚለው ላይ አድርገን ፊቸር ኤሊጂቢሊቲ በሚለው እንገባለን። በሱ ስንገባ ስታንዳርድ ፊቸር ብቻ ነው እንግዲህ ኢኔብልድ የሆነው። ስለዚህ ቀጥለን ኢንተርሚዲየት ፊቸሩንም ኢኔብል ማድረግ አለብን። ስታንዳርድ ፊቸር ላይ ሲሆን ቪዲዮዎችን መፖስት፣ ፕሌሊስቶችን ክሬት ማድረግ ምናምን ትችላላችሁ። ግን ደግሞ ከ15 ደቂቃ በላይ የሆነ ቪዲዮ መፖስት አትችሉም። እንደገና ደግሞ ተምብኔላችሁን መቀየር አትችሉም። ተምብኔል ማለት ተምብኔል ሰርታችሁ ቪዲዮአችሁ ላይ መጨመር አትችሉም። ከቪዲዮአችሁ መካከል ብቻ ነው ዩቲዩብ ከሰጡ 3 ወይ 4 ምናምን አማራጭ ይሰጣችኋል። ያንን ብቻ ነው መጠቀም የምትችሉ ለተምብኔል ማለት ነው። ተምብኔል ማለት ለማታውቁ የዩቲዩብ ቪዲዮ ከቨር ማለት ነው። ስለዚህ እሱን ራሳችሁ ሰርታችሁ ማስገባት አትችሉም ስታንዳርድ ፊቸር ላይ ከሆነ። ስለዚህ ሁለተኛውን ፊቸር ኢኔብል ማድረግ መክፈት አለብን። ኢኔብል ለማድረግ በዚህች እንገባና ሪኳየርመንትስ ውስጥ በስልክ ቁጥራችን ቬሪፋይ እንድናደርግ ይጠይቀናል። ስለዚህ እዚህ በጥቁር ያለውን የኛውን በተን ቬሪፋይ ፎን ነምበር የሚለውን እነካለን። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። በመጀመሪያ ካንትሪያችሁን፣ ሀገራችሁን። ያው ከኢትዮጵያ ከሆናችሁ እዚህ ጋር ይሄኛው ዩናይትድ ስቴትስ የሚለው ወደ ኢትዮጵያ መቀየር አለበት። እሱን ትቀይሩና ከስር ስልክ ቁጥራችሁን አስገብታችሁ ኔክስት ትሉታላችሁ። ከዛ ወደ አስገባችሁት ስልክ ቁጥር ቴክስት ይገባል። ያንን ቴክስት እዚህ ጋር ቬሪፋይ ማድረግ ነው። ቬሪፋይ አድርጋችሁ ስትጨርሱ ልክ እንደዚህ ሁለተኛውም ኢኔብልድ ይሆናል። በመቀጠል አሁንም ሴቲንግ ውስጥ ገብተን እዚህ አፕሎድ ዲፎልትስ ላይ አድርገን አንዳንድ ነገሮችን እናስተካክል። ለምሳሌ እዚህ ጋር ቪዚቢሊቲ አለ። እዚህ ቪዚቢሊቲ ውስጥ ስንገባ ፐብሊክ አለ፣ ፕራይቬት አለ፣ አንሊስትድ አለ። ፐብሊክ ላይ ካደረግን ቪዲዮአችንን በኋላ ላይ ቪዲዮ በምንለቅበት ሰዓት ቪዲዮአችንን እንደለቀቅን ፐብሊሽ ይደረጋል፣ ፖስት ይደረጋል፣ ወይም ሌላ ሰው ለማየት እድል ይኖረዋል ማለት ነው። አንሊስትድ ሲሆን ግን ሊንኩን ለአንድ ሰው ሼር ካላደረጋችሁ በቀር ቪዲዮውን ሌላ ሰው ሊያየው ሊመለከተው አይችልም። ይሄን አንሊስትድ ላይ ማድረግ ለምን ይጠቅማችኋል? ምናልባት እንደ ድንገት ሳታውቁ በደንብ ያላያችሁትን ቪዲዮ ልትለቁ ትችላላችሁ። በሌላ አይነት ምክንያትም በዛ ሰዓት ፐብሊክ መሆን የሌለበትን ቪዲዮ ልትለቁ ስለምትችሉ አንሊስትድ ላይ አድርጋችሁ ቪዲዮ መፖስትና ከዛ በኋላ አይታችሁ ስኬጁል ማድረግ ወይም ደግሞ ፐብሊክ ማድረጉ በጣም የተሻለ መንገድ ነው። እዚህ ጋር ከቪዚቢሊቲ በተጨማሪ ታግስ አለ፣ ከላይ ዲስክሪፕሽን አለ።
እነዚህ ዲፎልት ታጎች ናቸው። ዲፎልት ታጎች ማለት ለምሳሌ በእያንዳንዱ ቪዲዮ የምታስገቡት ታግ ተመሳሳይ ከሆነ እነዚያን ታጎች እዚህ ጋር ታስገባላችሁ። ዲስክሪፕሽን ላይም ልክ እንደዛው በሁሉም ቪዲዮ የምታስገቡት የሆነ ተመሳሳይ ነገር ካለ ዲስክሪፕሽን ውስጥ ለምሳሌ የቴሌግራም ቻናላችሁ ሊንክ ሊሆን ይችላል ወይ ደግሞ የሌላ ሶሻል ሚዲያ ሊንክ ሊሆን ይችላል። ሰብስክራይብ አድርጉ፣ ላይክ አድርጉ የሚል መልእክት ሊሆን ይችላል። በእያንዳንዱ ቪዲዮ የምታስገቡት ከሆነ ቪዲዮ ስትለቁ በእያንዳንዱ ቪዲዮ ይሄንን ታይፕ ማድረግ መጻፍ አይጠበቅባችሁ። እዚህ ዲፎልት ላይ ያስገባችሁ ታግ እና ዲስክሪፕሽን በራሱ በእያንዳንዱ በምትለቁት ቪዲዮ ይገባል። እናንተ እዛ ላይ መጨመር ያለባችሁ መጨመር፣ መቀነሱት ነገር ካለ መቀነስ ነው እንጂ ድጋሚ መጻፍ አይጠበቅባችሁም ማለት ነው። ሌላው እዚሁ አፕሎድ ዲፎልትስ ውስጥ እንዳላችሁ በቀኝ በኩል በሚገኘው አድቫንስድ ሴቲንግስ ውስጥ ትገባላችሁ። አድቫንስድ ላይ ስትገቡ የተለያዩ ለምሳሌ ካታጎሪ አለ። የምትለቋቸው ቪዲዮዎች ሁሉም ተመሳሳይ ካታጎሪ ከሆኑ ለምሳሌ ኢንተርቴይንመንት መዝናኛ ከሆነ፣ ኮሜዲ ከሆነ፣ ኤጁኬሽን ከሆነ ወይ ደግሞ ሁሉም ቪዲዮ ሙዚቃ ከሆነ እዚህ ጋር ዲፎልት ታስገቡና ቪዲዮ በምትለቁበት ሰዓት እናንተ ድጋሚ መምረጥ አይጠበቅባችሁም። ያ ማለት እዚህ ያስገባችሁትን በኋላ ላይ መቀየር አትችሉም ማለት አይደለም። ይሄ እንዲያቀልላችሁ ነው እንጂ በኋላም ቪዲዮ በምትለቁበት ሰዓት የዚያን ቪዲዮ ካቴጎሪም ሆነ ሌላም እዚህ ጋር አሁን አፕሎድ ዲፎልት ውስጥ ያስገባነውን ነገር መቀየር ኤዲት ማድረግ ትችላላችሁ። ላንጉዌጆች አሉ። እዚህ ጋር የቪዲዮ ላንጉዌጅ አለ። የታይትል እና የዲስክሪፕሽን ቋንቋችሁ በምን አይነት ነው የተጻፈው የሚለው ነገር አለ። ይሄ ለአልጎሪዝም ይጠቅማችኋል። ይሄንን በትክክል ብታስተካክሉት ቪዲዮአችሁን እናንተ በምትለቁበት ወቅት ዩቲዩብ ለማን ቪዲዮአችሁን መላክ እንዳለበት ብዙ አይቸገርም። ለምሳሌ አማርኛ ኮንቴንት ሰርታችሁ ቋንቋውን እዚህ ጋር ሌላ ካደረጋችሁ ወይ ደግሞ ባዶ ካደረጋችሁ ገና አልጎሪዝሙ ፈልጎ ነው የሚያገኘውና ምናልባትም ደግሞ ለሌላ ለማይሆን ሰው ሪኮመንድ አድርጎ ኢንጌጅመንታችሁን ሊገልባችሁ ይችላል። ስለዚህ እነዚህ ነገሮች በጥንቃቄ ብታስተካክሏቸው የተሻለ ነው። በመቀጠል ኮሜንቶችን ማስተካከል የምትፈልጉ ከሆነ ኮሜንት ሴክሽኖችን መዝጋት ወይ ደግሞ ቤዚክ፣ ስትራይክ፣ ሆልድ ኦል እንደዚህ አይነት ሞዶች ላይ መቀያየር የምትፈልጉ ከሆነም እዚሁ ጋር አለላችሁ። ሌላው ማስተካከል ያለባችሁ ነገር እዚሁ ሴቲንግስ ውስጥ ቻናል በሚለው ታደርጉና አድቫንስድ ሴቲንግስ ውስጥ ትገባላችሁ። ዱ ዩ ዋንት ቱ ሴት ዩር ቻናል አስ ሜድ ፎር ኪድስ የሚለውን ይሄንን ማስተካከል አለባችሁ። እዚህ ጋር የምታስተካክሉት ነገር ምንድነው? የቻናላችሁ ኮንቴንት ለህፃናት ነው ወይስ አይደለም የሚለውን ነገር ነው። የምትሰሯቸው ቪዲዮዎች ለህፃናት የተዘጋጁ ከሆኑ የስ ትላላችሁ። ለህፃናት ካልሆነ ደግሞ ኖ በሚለው ላይ ታደርጋላችሁ። ወይ ደግሞ ለህፃናት የተዘጋጁም ያልተዘጋጁም የምትለቁ ከሆነ መጨረሻ ላይ ባለው I want to review these settings for every video በሚለው ታደርጉና ቪዲዮ በምትለቁበት ሰዓት ላይ ለእያንዳንዱ ቪዲዮ yes or no የሚለውን እዛው ታስተካክላላችሁ ማለት ነው። ሌላው ተጨማሪ ነገር እዚህ ጋር ፐርሚሽንስ ነው። ፐርሚሽንስ ላይ ገብታችሁ አዳዲስ ሮሎችን ማስገባት ከፈለጋችሁ ማለት ከእናንተ ጋር እዚህ ቻናል ላይ እንዲሰሩ የምትፈልጓቸውን ሰዎች ኢንቫይት የምታደርጉበት ነው፣ ወይም አድሚን የምትጨምሩበት ማለት ነው። ልክ እንደናንተ ቪዲዮ ፖስት ማድረግ የሚችል፣ ኮሜንቶችን ማኔጅ ማድረግ የሚችል፣ ሌሎች ስራዎችንም መስራት የሚችልን ሰው እዚህ ጋር ኢንቫይት አድርጋችሁ ታስገባላችሁ። የገባውንም ሰው ዝርዝር እዚህ ጋር ነው የምታዩት። ሁሉንም ነገር ስትጨርሱ እዚህ ጋር ሴቭ ብላችሁ ትወጣላችሁ። ለቻናላችሁ ዲስክሪፕሽን፣ ኮንታክት አስ ላይ ኢሜል ለማስቀመጥ ባነር ለማስተካከል ምናምን ከፈለጋችሁ እዚህ ከስተማይዜሽን ላይ ትገባላችሁ። ከስተማይዜሽን ላይ ስትገቡ እዚህ ከላይ ይሄው ባነር ኢሜጅ የሚል አለ። ባነር ማለትም ከፕሮፋይላችሁ በተጨማሪ ከኋላ የሚሆን ምስል ማለት ነው። ይሄ ምስል ቲቪ ላይ ሲታይ የራሱ የሆነ ሳይዝ አለው። ፒሲ ላይ ኮምፒውተር ላይ ሲታይ የራሱ የሆነ ሳይዝ አለው። እንደገና ደግሞ ስልክ ላይ ሲታይ የራሱ የሆነ ሳይዝ ወይም ፊቸር አለው። እሱን ስታስገቡት እዚሁ ጋር ራሱ ያሳያቸዋልና እናንተ ግን በዋናነት የምታስገቡት 2048 በ1152 ፒክስል በሆነ ከ6 ሜጋባይት ደግሞ ያነሰ ፒክቸር ነው እዚህ ጋር የምታስገቡት። ለቻናላችሁ ዲስክሪፕሽን ማስገባት ከፈለጋችሁ እዚህ ጋር ታስገባላችሁ። ኢሜል ማስገባት ከፈለጋችሁም ኮንታክት ኢንፎ ከሚለው ስር ባለው ቦታ ላይ ኢሜል ታስገባላችሁ። እዚህ ጋር የምታስገቡት ኢሜል ቻናሉን የከፈታችሁበትን ሳይሆን ሰዎች እናንተን ኮንታክት የሚያደርጉበትን ሌላ ኢሜል ነው እዚች ጋር የምታስገቡት። ሊንኮችን መጨመር ከፈለጋችሁ የቴሌግራም፣ የቲክታክ፣ የኢንስታግራም ወይም የሌላ ሶሻል ሚዲያ ሊንክ ማስገባት ከፈለጋችሁም እዚህ ጋር አድ ሊንክ ብላችሁ የሚዲያውን ስም ከፊት ለፊት ትጽፋላችሁ። ከዛ በኋላ ሊንኩን ደግሞ ታስገባላችሁ።
ከስር ቪዲዮ ዋተርማርክ የሚል አለ። እሱ ላይ የምታስገቡት ቪዲዮአችሁን ሰዎች በሚያዩበት ወቅት ከስር ልክ እንደዚህ አይነት ፒክቸር እንዲያሳይ ከፈለጋችሁ የራሳችሁን ፒክቸር መርጣችሁ እዚህ ጋር አፕሎድ የምትለዋን ነክታችሁ ታስገባላችሁ። ልክ እንደዚህ ቻናላችሁን ከከፈታችሁና ካስተካከላችሁ ቪዲዮዎችን ኮንቴንቶችን መልቀቅ ነው። ከዛ በኋላ 1000 ሰብስክራይበር እና በአንድ ዓመት ደግሞ 4000 ዋች አወር ፐብሊክ ዋች አወር ሲኖራችሁ ወይም በዚህ በዋች አወሩ ፈንታ 10 ሚሊዮን የሾርት እነዚህ አጫጭር ቪዲዮዎች አሉ ልክ እንደ ቲክታክ ዩቲዩብ ላይ የሚለቀቁ ማለት ነው። የነሱ 10 ሚሊዮን ቪው በ90 ቀናት ውስጥ ካላችሁ ለዩቲዩብ ሞኔታይዜሽን አፕላይ ማድረግ ትችላላችሁ። ከዛ በኋላ ተከፋይ መሆን ትችላላችሁ። እና የዛሬው ቪዲዮ ይሄን ይመስል ነበር። መልካም ስራ። ማንኛውም አይነት ጥያቄ የሚፈጥርባችሁ ነገር ካለ ኮመንት ላይ ማሳወቅ ትችላላችሁ። ሌሎች አጫጭር አፕዴቶች ደግሞ ሲኖሩ የምንለቅበት የቴሌግራም ቻናል ከዚህ ቪዲዮ ስር ባለው ዲስክሪፕሽን ላይ ከላይ እናስቀምጥላችኋለን። እሱን ጆይን ማድረግ እንዳትረሱ። ቴክኖሎጂ ኢትዮጵያ